በስልካችሁ እግር ኳስ ለምታዩ የእግር ኳስ ወዳጆች መልካም ዜና። ካስከፊዎቹ የስትሪሚንግ ማስታወቂያዎች የሚገላግል ፍቱን አፕ ላስተዋወቃችሁ። ይህም አድጋርድ ይባላል። የእንግሊዝ ፕሪሚየር ሊግ፣ ላሊጋ፣ ፍሬንች ሊጋ፣ ቡንደስሊጋ፣ ሴሪያ፣ ቻምፒዮንስ ሊግ አሁን ደግሞ የዓለም ዋንጫ ወዘተ በስልካችሁ ባሉ አፖች ስትሪም በማድረግ የምታዩ ከሆነ አስቀያሚ ማስታወቂያዎችን አሁንም ትጋፈጣላችሁ ማለት ነው። የጨዋታው ውብ መዝናኛነት በአድካሚ ማስታወቂያዎች ስርጭት በደባሪ ተሞክሮ እንድታዩ ትገደዳላችሁ። ኳሱን ስታዩ ድንገት ሳታውቁት የስልካችሁን ባክ በተን ወይም ሪሰንት አፕ በተን ወይም ሆም በተን ራሱ ብትነኩ ወይም ድንገት ሰው ቢደውል ቴክስት መላክ ደግሞ ብትፈልጉ ብቻ ከኳስ ስትሪሚንግ አፑ መውጣት ካለባችሁ ስትመለሱ ማስታወቂያ ትመለከታላችሁ። የሚያናድደው በግድ ማስታወቂያ ማየቱ ብቻ አይደለም፣ ከኳሱ የስርጭት ደቂቃዎች መካከል ተሸርፎ ነው ያ ማስታወቂያ የሚመጣውና ልብ አንጠልጣዩም የጨዋታ ቅጽበት የሚያመልጣችሁ ማለት ነው። ሶፍቱ መፍትሄ ግን እኔ አግኝቻለሁ እና ከነ ሴቲንግ አዘገጃጀቱ ላሳያችሁ። ረጅም ጊዜ ተጠቅሜበት 100% በነፃ ኳስን ያለምንም ማስታወቂያ እንዳይ ስላበቃኝ ይሄንን ደስታዬን ለማጋራት ስላሰብኩ ነው። አፑ እንዳልኩት አድጋርድ ይባላል። እንደ ስሙ በመላ ዓለም ታዋቂ የሆነ አድቨርታይዝመንቶችን የሚከለክል ጋርድ ነው። የማስታወቂያዎች ጋርድ እንደማለት ነው። በዓለም ላይ ያለ የሚባል ማስታወቂያ የሚከላከል ራሽያ ሰብ ልዩ የማስታወቂያዎች ጸር የሆነ አፕ ነው። ፍቱን መድኃኒትነቱ ምንም ማስታወቂያ ወደ ስልካችሁ ዝር እንዳይል ስለሚያደርግ ነው ማለት ነው። ኳስ በስልክ ለምታዩ፣ ጌሞች ላይ ለምትጫወቱ፣ ማስታወቂያ የሚደረድሩ አፖችን በጠቅላላ ለምትጠቀሙ ሁነኛ ገላግሌ አፕ ነው። በክፍያም በነጻም ይሰራል። እኔ እስካሁን የነጻ አገልግሎት ነው የምጠቀመው። ለ3 ወሮች ሙሉ ስጠቀመው ምንም ማስታወቂያዎች ገጥሞኝ አያውቁም። ስለዚህ የምታውቁት ብትኖሩ ለማያውቁት ፕሊስ አጋሩላቸው። አፑን ለማውረድ ከፕሌይ ስቶር ላይ አድጋርድ ብላችሁ አፑን መፈለግ መጀመሪያ፣ ከዛ ግልጥ ነው ወደ ስልካችሁ ግጠሙት። ማውረዱ ብቻ በቂ አይደለም። ሴቲንጉን ለማስተካከል የሚከተሉትን አድርጉ። በጣም ቀላል ነው ግን የግድ መሞላት አለበት። መጀመሪያ ለአፑ ፈቃድ ወይም ፐርሚሽን መስጠት አለባችሁ፣ ያለዚህ አይሰራም። ማስታወቂያ መከልከሉን እንዲሰራ ፈቃዶች ከእናንተ ይፈልጋል። ስለዚህ ሴቲንግ ውስጥ ገብታችሁ ሁሉንም ለሚጠይቃቸው ፈቃዶች አረንጓዴ መብራት ትሰጡታላችሁ ማለት ነው። ሌላው አንዴ ፈቃድ ሰጣችሁት ካሰናዳችሁት በኋላ አፑን ደግማችሁ ከፍታችሁ ስለማትጎረግሩት በራሱ ከጀርባ ሆኖ ስለሚሰራ ማለት ነው አንድሮይዳችሁ አፑን ስለማትከፍቱት በሚል ሰበብ አፑን እንቅልፍ ሊያስተኛባችሁና አገልግሎት እንዳይሰጥ ሊያደርግባችሁ ስለሚችል ሪሙቭ ፐርሚሽን ኢፍ አፕ ኢዝ አንዩዝድ የሚለውን እኔ አስፍቼለታለሁ። ያንን ቅንብር ብታጠፉለት እመክራችኋለሁ። ይህን ብትተውትም ግን ከነምቅ አደጋ ወይም ሪስኩ አፑ ሊሰራላችሁ ይችላል። እኔ ስልኬ ሳምሰንግ በመሆኑ በዛ መሰረት ያገኘሁትን ቀጣይ ስቴፖች እንደሚከተለው ልንገራችሁ። አፑ ከላይ እንዳየነው ፈቃድ ብትሰጡትም ዋናው ፈቃድ የምትሰጡት ግን በተጨማሪ ሌላ ቦታ ላይ ነው። ጀነራል ሴቲንግ ውስጥ ገባላችሁ። ከዛ የኮኔክሽን የምትለዋ መምረጥ፣ እዛ ውስጥ ሞር ኮኔክሽን ሴቲንግ የሚል ትነካላችሁ። ከዛ ፕራይቬት ዲኤንኤስ የምትለውን ትጫናላችሁ። በመቀጠል ሆስት ኔም የሚለውን ከታች ሶስተኛ ላይ ያለውን ምርጫ ትነኩና የሚከተለውን ትጽፋላችሁ dns.adgard.com። ከዚያ ቅንብሩን እንዲያነባው ሴቭ ታደርጉለታላችሁ። አሁን ማስታወቂያዎች ሙሉ በሙሉ ይገደባል። ቻትጂፒቲ እንዳለኝ ከሆነ ደግሞ ከላይ የቀደመውን ሴቲንግ በማስገባት ብቻ አፑን ሳታወርዱት ማለት ነው ማስታወቂያዎችን በከፊል መከልከል ትችላላችሁ ብሎኛል። እኔ ቦታ ስላለኝ አፑን ወደ ስልክ ያወርጃለሁ። ግን ሳታወርዱም በደንብ ባይሆንም በዚህ ይህን ቅንብር ብቻ ሴቲንጋችሁ ውስጥ በማስተካከል ሊሰራላችሁ ይችላል ብሎኛል። መሞከር ትችላላችሁ። እኔ ፕሪሚየር ሊግ ሲዝንን ግማሹን ይህን አፕ ካገኘው ጀምሮ እስካሁን ያለምንም ማስታወቂያ በነጻነት እየተጠቀምኩ ቆይቻለሁ። ከዛ በፊት ግን ማስታወቂያዎች በጣም ያስቸግሩኝ ነበር። ሌሎችም አገልግሎቶች አሉት። ለምሳሌ ኩኪዎች ያለናንተ ፈቃድ በስልኮቻችሁ እንዳያስቀምጡባችሁ፣ በዌብሳይቶች ያለ ፈቃዳችሁ ትራክ እንዳትደረጉ ወዘተ ያግዛቸዋል ማለት ነው። ሰፊ የኢንተርኔት ደህንነት አገልግሎት የሚሰጥ አፕ ነው ማለት ነው። በዚህ ቪዲዮ ላይ የምታያቸው ቪዲዮዎቹ የስክሪን ሪከርድስ ናቸው። በየጊዜው ኳስ ሲኖር እንዴት ያለ አንዳች ማስታወቂያ ችግር እንደምገባ እንደምወጣና እንደምመለከት እንድታዩ ብዬ ቀረጽኳቸው ናቸው። ባክ ብትሉትም ወደ ኳሱ ብትገቡም ማስታወቂያ ፈጽሞ የለውም። ግን ከዚህ አድጋርድ ከተባለው አፕ በፊት 2-3 ኳስ በተመሳሳይ ካለ ወይም የጥራቱን ሌቭል እንድመርጠው ካስፈለገኝ ባክ ማለት ስላለብኝ በተመለስኩኝ ጊዜ ማስታወቂያ ግድ ያሳየኝ ነበር። በመረጥኩኝ ጊዜ ደግሞ ማስታወቂያ እንዲሁ ሳያሳየኝ አያስገባኝም ነበርና በጣም አስቀያሚ የማስታወቂያዎች ጊዜን አሳልፌ ነበር ኳስ ማየው። በነጻነትም አልመለከትም። ድንገት የሆነች ነገር ባክ ካልኩት። አሁን ግን አድጋርድ ፍቱን የማስታወቂያዎች መፍትሄ ሆኗል ማለት ነው። ኤኒዌይ የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በኳስ መሃል ማስታወቂያ የሚያስቸግራቸው ብዙ ሰዎች እንዳሉ ስለምረዳ ለሰዎች ለጓደኞቻችሁ፣ ለሁሉም ሰዎች እንዲዳረስ ሼር አድርጉላቸው። ምንም ማስታወቂያ የለው ማለት ነው። ሁሉም ይኸው እንደዚህ ነው። ለምሳሌ ዩናይትድ ከኒውካስል ቀጥታ ይከፍትልኛል። ምንም የሚያስቸግር ማስታወቂያ የለም ማለት ነው። ማያስቸግርም የሚያስቸግርም የኒውካስል ለምሳሌ ይኸው ቀጥታ ስነካው ነው የሚከፍተው።
ምንም ማስታወቂያዎች እንደ ድሮ አያጋጥመኝም። ድሮ ቢሆን ግን ገና ባክ ስለው አንድ ማስታወቂያ አለ። እንደዚህ ባክ ካልኩት አንድ ማስታወቂያ አለ። ሌላውን ለመክፈት ለምሳሌ ፉላም ከኢስታም ይሄንን ክፈት ካልኩት ማስታወቂያ ነው የሚጀምረው። አሁን ግን ቀጥታ ወደ ጌም ነው የሚመጣው ማለት ነው። ሌላዎችም ስትቀይሩ እንደዚህ ታውቁታላችሁ የምትጠቀሙ ከሆነ። አሁን ይሄኔ ማስታወቂያ እያየው ነበር ባክ ስላልኩት። ሲቲ ከኖቲንጋም ፎረስትም ለምሳሌ ቀጥታ ያስጀምርልኛል። ፉል ኤችዲ ኳሊቲውን ለምሳሌ ብከፍተው ቀጥታ ነው የሚጀምረው ማለት ነው። አርሰናል ከብራይተን ይኸው ቀጥታ ወደ ጨዋታ፣ ቪላ ከቼልሲ ወደ ጨዋታ ምንም አይነት ማስታወቂያ አይገጥመኝም ማለት ነው። ሶ አፑን ብከፍት ለምሳሌ ይሄ ነው የማይበት አፕ እኔ ኪክሳሮ ፉትቦል ላይቭ ይላል ውስጡ ላይ ማለት ነው። ከውጭው ፉትቦል ላይቭ ኤችዲ ነው የሚለው። ሌሎችንም አፖች ስትሪሚንግ አፖች ብከፍት ያው ነው ማለት ነው። ሶ ፕሪሚየር ሊግ ላይ ቀጥታ ምንም ማስታወቂያ አያስቸግረኝም ማለት ነው። መልካም መዝናኛ። ታንኪዩ ባይ